ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ በማድረግ የቻናሉን ማደግ እንድትደግፉ በአክብሮት ጠይቃለሁ። ወደ ዜናዎቹ እናመራለን። ነገ 9 ሰዓት እገባለሁ አሉ ፕሬዝዳንት ትራምፕ። በአሜሪካና በኢራን መካከል ለሳምንት የዘለቀው ወታደራዊ ውጥረት ባለበት ወቅት ፕሬዝዳንት ትራምፕ በዛሬው የካቢኔ ስብሰባ ላይ በሰጡት ምላሽ ዓለምን እያስገረሙ ይገኛሉ። አንዲት ጋዜጠኛ ዩራኒየሙን ለመውሰድ ወደ ኢራን ይገባሉ፣ ኢራንንስ እንዴት ዋስትና ይሰጣሉ ሲሉ ላቀረቡላቸው ጥያቄ ትራምፕ በለመዱት የፌዝ ዘይቤ እንዲህም ብለዋል። ገባም ላለመግባትም እችላለሁ። ለምን? ለዚህ ጥያቄ መልስ እሰጣለሁ። አዎ ነገ 9 ሰዓት እንገባለን። እንዴት እንዲህ አይነት ጥያቄ ጠይቀሽ መልስ ትጠብቂያለሽ? ይህ የትራምፕ ምላሽ ቀጥተኛ ወታደራዊ እርምጃን ከመግለጽ ይልቅ ጥያቄውን በስላቅ ለማለፍ የተጠቀመበትን ዘዴ እንደሆነ ታይቷል። በተጨማሪም ፕሬዝዳንቱ የኢራንን መንፈሳዊ መሪን ቦታ ቀርቦላቸው ውድቅ ማድረጋቸውን የብሪታንያ የጦር መርከቦችን ከአሜሪካ ጋር ሲነጻጸሩ መጫወቻ ናቸው በማለት መተቸታቸውም ይታወቃል። አክሲዮስ እንደዘገበው ከሆነ ፔንታገን ከኢራን ጋር ለሚደረገው ጦርነት ግዙፍ የሆነ የመጨረሻ ጥቃት ለማድረስ መዘጋጀት ላይ እንደሆነ ታውቋል። ወታደራዊ ኃይሎች ቀድሞውኑ መሰማራት የጀመሩ ቢሆንም የመጨረሻው ውሳኔ ግን ገና አልተላለፈም። የትራምፕ የመጨረሻ ጥቃት አማራጭ የሚከተሉትን ያካትታል። የካርግ ደሴትን መያዝና መዝጋት፣ የኢራን ዋና የነዳጅ ኤክስፖርት ማዕከላትን መያዝ፣ የላራክ ደሴትን መውረስ ወይም መቆጣጠር የሆርሙዝ የባህር ሰርጥን ለመቆጣጠር ቁልፍ ቦታ ስለሆነ አብ ሙሳንና አቅራቢያ ያሉ ደሴቶችን መያዝ፣ የስልታዊ የባህር ሰርጥ መግቢያ፣ በቀጠናው የሚገኙ የኢራን የነዳጅ ጫኝ መርከቦች ማገት ወይም መቆጣጠር፣ በኒውክሌር እና በኃይል ተቋማት ላይ ሰፊ የአየር ድብደባ ማካሄድን ያካትታል። በተያያዘ ዜና ዶናልድ ትራምፕ የኢራን መንፈሳዊ መሪ እንደሆን ተጠይቄ ነበረም በማለት ገለጹ። አሜሪካው ፕሬዝዳንት ዶናልድ ትራምፕ ባደረጉት ንግግር የኢራን ባለስልጣናት የሀገሪቱ መንፈሳዊ መሪ እንደሆን ጠይቀውኛል ሲሉ በድፍረት ተናገሩ። ትራምፕ ጥያቄውን አመሰግናለሁ ግን አልፈልግም በማለት ውድቅ ማድረጋቸውን ገልጿል። እንደ ትራምፕ ገለጻ የኢራን መሪዎች ከአሜሪካ ጋር ስምምነት ለማድረግ ቢፈልጉም የገዛ ህዝባቸውና የአሜሪካን ጥቃት በመፍራት በይፋ ለመናገር ተቸግረዋልም ብለዋል። ይሁን እንጂ የኢራን ወገን ከዋሽንግተን ጋር ድርድር እያደረግን አይደለም በማለት የትራምፕን ንግግር አስተባብለዋል። ይህ በእንዲህ እንዳለ አሜሪካ ወደ መካከለኛ ምስራቅ ተጨማሪ ወታደሮችን ለመላክ እያሰበች መሆኑና በትራምፕ አስተዳደር ውስጥ በጉዳዩ ላይ ክርክር መኖሩም እየተነገረ ይገኛል። በኢራን የስለላ ወኪሎች መረጃ ሊያቀብል ነበረ የተባለ ታዳጊ በቴል አቪቭ ፍርድ ቤት ቀረበ። በእስራኤል ቴል አቪቭ ታዳጊዎች ፍርድ ቤት የቀረበው የክስ መዝገብ እንደሚያመለክተው የ14 ዓመት ታዳጊው ለኢራን የስለላ ተግባር በመፈጸም ክስ ተመሰረተበት። ታዳጊው በቴሌግራም አማካኝነት ከኢራን የደህንነት ወኪሎች ጋር ግንኙነት በመፍጠር ለተለያዩ ተልእኮች $1170 በላይ በክሪፕቶከረንሲ ክፍያም ተቀብሏል። እንደ ፍርድ ቤቱ ክስ ዝርዝር ታዳጊው የፈጸማቸው ዋና ተግባራት የተባሉትም የኪሪያ ወታደራዊ ኮምፕሌክስ እና የቲቹሎቭ የሕክምና ማዕከላትን በቪዲዮ በመቅረጽ ለኢራን ወኪል ማስተላለፍ፣ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳርን የዕለት ተዕለት እንቅስቃሴ መከታተል፣ በሚኒስትሩ መኖሪያ ቤት ግድግዳ ላይ የዛቻ መልእክቶችን መጻፍ፣ ታዳጊውን በቁጥጥር ስር ከዋለ በኋላም የትምህርት ቤት ጓደኛው በምርመራ ወቅት የሐሰት ቃል እንዲሰጥለት ለማሳመን መሞከሩ በፖሊስ የምርመራ መዝገብ ላይ ተካቷል። እስራኤል በሆርሙዝ ሰርጥ ኃላፊ በነበሩት የኢራን አዛዥ ላይ ጥቃት መፈጸሟና መግደሏ ተነገረ። በመካከለኛው ምስራቅ ያለው ውጥረት እያየለ በመጣበት በዚህ ወቅት እስራኤል ቁልፍ የሆኑ የኢራን የባህር ኃይል አዛዥ ላይ ጥቃት መፈጸሟ ተዘገበ። ስማቸው ያልተጠቀሰው የእስራኤል ባለስልጣን ለታይምስ ኦፍ እስራኤል እንደገለጹት የኢራን አብዮታዊ ዘብ ባህር ኃይል አዛዥ የነበሩት አልሬዛ ታንግሲሪ በባንደር አባስ ከተማ በተዘነዘረ ጥቃት ተገለዋል። አዛዡ ለዓለም አቀፍ የነዳጅ ንግድ ወሳኝ የሆነውን የሆርሙዝ የባህር ሰርጥን የመቆጣጠር ቀጥተኛ ኃላፊነት የነበራቸው ሰውም ናቸው። ይሁን እንጂ እስካሁን ድረስ ከኢራን መንግስት ወገን የተሰጠ ይፋዊ ማረጋገጫም ሆነ ከእስራኤል መከላከያ ሰራዊት የተሰጠ አስተያየትም እንደሌለም ተገልጿል። ሉካሼንኮ ለኪም ጆንግ ኡን የጦር መሳሪያ ስጦታ አስረከቡ። የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ በሰሜን ኮሪያ የፒዮንግያንግ ባደረጉት ጉብኝት ለሀገሪቱ መሪ ኪም ጆንግ ኡን አውቶማቲክ ጠመንጃን በስጦታ አስረከቡ። ሉካሼንኮ በስጦታ ያስረከቡት ጠላቶች ቢመጡም ትጠቀምበታለህ በማለት በቀልድ መልክ መናገራቸውም ተዘግቧል። ኪም ጆንግ ኡን በምላሹ የራሳቸው ምስል ያለበትና የባህር ዛጎል
ሲምቦል የተሰራ ትልቅ የአበባ ማስቀመጫ ሰጥቷቸዋል። ሁለቱ መሪዎች በምዕራባውያን ላይ ያላቸው ተቃውሞ በመግለጽ የወዳጅነት ትብብር ስምምነትም ተፈራርመዋል። ቤላሩስና ሰሜን ኮሪያ በዩክሬን ጦርነት ሩሲያ በግልጽ የሚደግፉ ሲሆኑ ጉብኝታቸው አዲስ የትብብር ማመላከቻም መሆኑ ተገልጿል። ስምምነቱ ከግብርና እስከ ኢንፎርሜሽን ቴክኖሎጂ ያሉ ዘርፎችንም ያጠቃልላል የተባለው። ወደ ሀገሩ ዜና እናመራለን። የፌዴራል መንግስቱ በትግራይ ክልል የሚገኙ የመከላከያ ሰራዊት ካምፖችን ለመቆጣጠር ሰራዊቱን ወደ ክልሉ እንደሚያሰማራ ለክልሉ አመራሮች ማሳወቁን አፍሪካን ኮንፊደንሻል ዘግቧል። ይህ የፌዴራል መንግስቱ እንቅስቃሴ በአፍሪካ ቀንድ ላይ ከፍተኛ የፖለቲካና የጸጥታ ለውጥ ሊያስከትል እንደሚችል በዘገባው ተተንትኗል። ይሁን እንጂ የፌዴራል መንግስት ሰራዊቱ ወደ ትግራይ የማስገባት ፍላጎት እንዳለው ለክልሉ አመራሮች ቢያሳውቅም የክልሉ አመራሮች ፈቃደኛ አልሆንም ብሎም ዘግቧል። ዘገባው አያይዞም የፌዴራል መንግስቱና በትግራይ ክልል የሚንቀሳቀሱ የፖለቲካ ኃይሎች በትብብር በመስራት የክልሉን የጸጥታ ሁኔታ ለማረጋጋትና ጊዜ አስተዳደሩን ስራ ለማጠናከር ጥረት ሊያደርጉ እንደሚችሉም ጠቁመዋል። ለሰዓቱ የነበረን አጫጭር ዜናዎች ይህን ይመስል ነበር። ቤተሰቦች ለቻናላችሁ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ እንዲሁም ቤተሰብ የሆናችሁ ላይክ በማድረግ የቻናሉን ማደግ በድጋሚ እንድትደግፉ በአክብሮት እጠይቃለሁ። መልካም ጊዜ ይላለው።